ሰላም የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ትላንትና እንዳልኳችሁ ወደ አትላስ ተመልሰናል። ትላንትና ከዚህ በስተጀርባ የሚገኘውን የፒኮክ አቅጣጫውን ፕሮጀክት ነበር ያየነው። ዛሬ ደግሞ ወደዚህ ተመልሰናል። እንግዲህ አትላስ ስር እየተሰሩ ያሉ ፕሮጀክቶችን የምንመለከት ነው የሚሆነው። እንግዲህ አዲስ አበባ ውስጥ በመሰራት ላይ ከሚገኙ የሚገራሩ ፕሮጀክቶች ውስጥ አንዱ እዚህ አትላስ ስር ነው የሚገኘው፣ ወይ ደግሞ ወንዙን ተከትሎ ማለት ነው። እዛ አካባቢ እየተሰሩ ያሉት ልማቶች አብረን እንጎበኛለን። እንደምታዩት ያው የአትላስ ወይም ደግሞ የወንዙ ድልድይ ጋር ነው የተነሳ ነው ዛሬ። ይህ ምናልባት የማታውቁትን ካላችሁ ከመስቀል አደባባይ ወደ መገናኛ ስትሄዱ ወይል ቤተክርስቲያን ጋር እጥፍ ትሉና ወደ ቦሌ መድኃኔዓለም ወይ ደግሞ በአዲሱ የቦሌ ቪአይፒ ኮሪደር ላይ ነው ያለው። በቀባጭሮ እሱ ላይ ነው። ከቦሌ ብራስ ተነስታችሁ ወደ ካሳንቺስ ስታመሩ በቦሌ ኮሪደር መንገድ ላይ ኦልሞስት ወደ 2 ኪሎ ሜትር አካባቢ አይሞላም፣ በእርግጥ 2 ኪሎ ሜትር